ሰላም ጤና ይስጥልኝ። ካሳሁን ነኝ። የሁለት ቀን ጉብኝታቸውን ዶናልድ ጄ ትራምፕ በቤጂንግ ጨርሰው ወደ አሜሪካ ተመልሰዋል። እንግዲህ በዚህ ስብሰባ ላይ ለቻይና ምን ሰጡ፣ ከቻይና ምን ተቀበሉ፣ በዋነኛነት የምንመለከተው ነው። ዶናልድ ጄ ትራምፕ ቤጂንግ ሲደርሱ ወደ 14 የሚሆኑ የአሜሪካ ሲኦ እና ቢሊዮነርን አስከትለው ነበር የሄዱት። የቴስላ ሲኦ፣ የጉግል፣ የአውሮፕላን ካምፓኒ፣ የአፕል ሲኦ እና የተለያዩ ቢሊዮነሮች ከዶናልድ ጄ ትራምፕ ጋር ነበሩ። በዚህ ጊዜ እንግዲህ ዶናልድ ጄ ትራምፕ የራሳቸውን ቬክል ጠቅላላ ልዑካናቸው የሚጓዝበትን ቬክል በአውሮፕላን ጭነው ነው የሄዱት። ይህን ያደረጉት የአሜሪካንን ሀያልነት ለማሳየት አይደለም። በመኪና ሀያልነትን ማሳየት ጊዜ ያለፈበት ፋሽን ነው። በዋነኛነት ግን በቻይና ቬክል ከተስተናገዱ ሊሰለሉ ይችላሉ። ስለዚህ ያንን ስለላ ለማስወገድ በመኪና ውስጥ የሚደረገውን ኮንቨርሴሽን እንዳይታወቅ ለማድረግ በልዩ መኪና ነበረ ሲገለገሉ የነበሩት። ያ ቡሌት ፕሩፍ ብቻ አይደለም። ቡሌት ፕሩፍ የትም ሀገር አሁን አለ፣ ግን ሳውንድ ፕሩፍም ነው፣ ሬይ ፕሩፍም ነው። ከምንም ነገር ፕሮቴክት የሚያደርግ ነው ማለት ነው። ስለዚህ አሜሪካኖች ምን እንዳሰቡ እንኳን ለማወቅ ቻይናዎች አይቻላቸውም ማለት ነው። በዋነኛነት መኪናቸውን እየያዙ የሚሄዱት ይሄ ነው። ግን ከዚህ ባሻገር በስብሰባው ላይ ያየነው ነገር ነበረ። ዶናልድ ጄ ትራምፕም የሰጡት መግለጫ አለ፣ ዢ ጂንፒንግም እንደዛው እና በስብሰባው ላይ እና በጉብኝቱ ላይ በተደጋጋሚ የቻይናን ዴቨሎፕመንት ማድነቅ፣ ዲፕሎማሲውን ማድነቅ፣ ኢቭን ኔቸሩን በጣም የሚደንቀው የሆነ ቦታ ለጉብኝት ወስዷቸው መኖሪያ ቤታቸው ጋር ዢ ጂንፒንግ ዶናልድ ትራምፕን ወስዷቸው ስለ አንድ ዛፍ ነገሯቸው። ያው ረጅም እድሜ እንዳለው እና ምን ይላሉ? ይህንን ነገር ሌሎች መሪዎች ሲመጡ ሁሉ ያሳዩቸዋል። ልክ መደነቃቸውን ለመግለጽ ማለት ነው። ይቺ ጨዋታ የዌስተርኖች ጨዋታ ነች። በጣም አፕሪሼት እያደረጉ ማማለል እና የሚፈልጉትን ማግኘት። ኢቭን ጄዲ ቫንስም አዳራሹን ሲያደንቅ ነበር፣ አያችሁት ምናምን እያለ እና በተደጋጋሚ ኢንክሪዲብል ነው፣ ቻይና በጣም የማይታመን ደረጃ ላይ ደርሳለች፣ በጣም ተደንቀናል ምናምን ይሉ ነበር። ቲፒካል የአሜሪካኖች የማማለያ ቃላት ነች እንጂ በእርግጥ የቻይና እድገት አስደንቋቸው ወይም ሳያውቁት ቀርተው ተደስተውበትም አይደለም። በዚህ ነገር ቻይናዎች አለማማላቸውን ዢ ጂንፒንግ በንግግራቸው ላይ አሰምተዋል። እንግዲህ ኦል ኢን ኦል ስናየው the old world order is on the verge of collapse. At the same time, the new world order is on the way to appear. አሁን ጥያቄው የአሮጌው ዓለም መሪነት ኮላፕስ ሲያደርግ አዲሱን ዓለም ማን ይረከበዋል? እንዴት ይረከበዋል ነው ጨዋታው። ይሄንን ነገር በማያወላዳ ሁኔታ ዢ ጂንፒንግ በንግግራቸው ላይ ጠቅሰውታል። የአሜሪካንን ውድቀትና የቻይናን ከፍታ በማያወላዳ ሁኔታ ገልጸውታል። ምንድን ነው ያሉት? ቱሲዲድስ ትራፕ የሚባል ታሪክ አለ። ይህንን ታሪክ የጻፈው የሃርቫርድ ዩኒቨርሲቲ የታሪክ ምሁሩ ግራሃም ዊልሰን ነው። የቱሲዲድስ ትራፕ ምንድን ነው? አቴን
በጣም ፓወሯ ከፍ እያለ ሲሄድ ለስፓርታ እያሰጋ መጣ ማለት ነው። በመጨረሻ ላይ የአቴን የኃይል መፈርጠም የስፓርታ ስጋት እንደሆነ ሲገባ ያን ጊዜ ስፓርታ እጅ ከመስጠት ይልቅ ወደ ጦርነቱ ገብተው ከፍተኛ ዲዛስተር ደረሰ እና ይህንን ሊትራሊ ይህን ታሪክ ጠቅሰዋል ሺ ጂንፒንግ። ምን ለማለት ነው? አሁን የኛ ከፍታን መቀበል መቻል አለባችሁ። ዘኒው ወርልድ ኦርደር በእኛ እጅ እየገባ ነው እና ይሄ የአሮጌው ዓለም አመራር ኮላፕስ እያደረገ ነው። አሜሪካ ኮላፕስ እያደረገች ነው። ይሄንን ካልተቀበላችሁ ግን እንደ ቲሲዲድ ወጥመድ ውስጥ ትገባላችሁ። የቲሲዲድ ወጥመድ አይነት ነገር ነው የሚገጥማችሁ። ትልቅ ዳሜጅ ይፈጠራል። ጦርነት ይፈጠራል። ጦርነቱ ሲፈጠር ደግሞ በቻይና እና በአሜሪካ ይሆናል እያለ ነው። ስለዚህ ዋናው የመጫወቻው ካርድ እንግዲህ በቻይና እና በአሜሪካ የቻይና የመጫወቻ ካርዷ ሆርሙዝ ኢራን ሲሆን የአሜሪካ የመጫወቻ ካርዷ ታይዋን ነበር። ለታይዋን የ14 ቢሊየን ዶላር የጦር መሳሪያ ለመሸጥ ውል ላይ ናቸው። ግን ያ ውል አልተቋጨም። ያንን ውል እንደገና ኮንሲደር አድርጋለሁ እንዲሉ አድርጓቸዋል። በታይዋን ጉዳይ ላይ ከዚህ በኋላ ዝም አንልም፣ ወደ አክሽን ሁሉ እንገባለን፣ የታይዋን ጉዳይ የምንደራደርበት ጉዳይ አይደለም፣ ሀገራችን ነው ብለው ነው ሺ ጂንፒንግ ያስቀመጡት እና ጉዳዩን አልወሰንም ኮንሲደር እናደርጋለን ምናምን ብሎ ነው ዶናልድ ጄ ትራምፕ ይህን ነገር ያስተባበለው ማለት ነው። እንግዲህ በአጠቃላይ ስንመለከተው ይሄ ዘ ኦልድ ወርልድ ኦርደር ኮላፕስ ካደረገ ኮላፕስ የሚያደርገው በሌላ ምክንያት አይደለም። ቻይናዎቹ ከዚህ በኋላ የአሜሪካንን ኃይል በኃይል አይጋፈጡትም። የሚያደርጉት ምንድን ነው? ኢንሰርክልድ ያስገቡታል። የአሜሪካንን ኃይል ኢንሰርክልድ ካስገቡት በኋላ ኢሬሌቫንት ያደርጉታል፣ ከጥቅም ውጭ ያደርጉታል። ያንን የሚያደርጉት ደግሞ አንደኛ በኢኮኖሚ፣ ሁለተኛ በዲፕሎማሲ፣ ሶስተኛው በሚሊቴሪ ነው። ኢኮኖሚው ዋር በአሜሪካና በቻይና ያለው ይሄ ታሪፍ ዋር እንደማያስኬድ ዶናልድ ጄ ትራምፕ ተረድተው የኢኮኖሚ ማዕቀቡን የታሪፍ ጨዋታውን እንደሚተዉ እና ኖርማላይዝ እንደሚያደርጉ ቃል ገብተዋል። ኢቭን አሜሪካ ቻይና ከኢራን የምትገዛውን ነዳጅ ከዚህ በኋላ ማዕቀብ እንደማያደርጉ ማዕቀቡን እንደሚያነሱ ተናግሯል። ያ ማዕቀብ ተነሳ ማለት ለኢራንም ማዕቀቡ ተነሳ ማለት ነው። ይህንን እንዴት ሊያደርጉ ቻሉ ነው ጨዋታው። ለቻይና አዝነው ነው። ሆርሙዝ ላይ ኮምፕሊትሊ አሜሪካ ተሸንፋለች። ግን ያንም በቀጥታ ላለመቀበል እንደዚህ አይነት ስልታዊ አካሄድ መርጠዋል ማለት ነው አሜሪካኖቹ። ለዛም ነው የአሜሪካንን ከፍተኛውን ፓወር በኃይል ከመምታትና ወደ ጦርነት ከመግባት ይልቅ ኢንሰርክልድ አድርጎ ከጥቅም ውጭ ማድረግ አንዱም ኢኮኖሚ፣ ሁለተኛ በሆርሙዝ የሚደረገው ጦርነት ነው። በሆርሙዝ የሚደረገው ጦርነት በምድር፣ በሰማይ፣ በባህር አይደለም። ጦርነቱ እየተደረገ ያለው የኢራን ወታደሮች የኢራን ሶፊስቲኬትድ የሆነው የሚሊቴሪ አዛዦች በአንድ ዋሻ ውስጥ ስክሪን ላይ ሆኖ ነው ጦርነቱን እያካሄዱ ያሉት። ለዛ ስክሪን ደግሞ ከፍተኛ ግብአት የሚሆነው ሳተላይት ነው።
ያንን የሳተላይት ሰርቪስ ፕሮቫይድ የሚያደርጉት ቻይናና ራሻ ናቸው። በዚህ ሰዓት አሜሪካኖች የት እንዳሉ ምን እያደረጉ እንደሆነ ኤቭሪቲንግ ኢንፎርሜሽኑ በእጃቸዋል። ከዛ አኳያ ባልጠበቁት ሰዓት ራዳራቸውን፣ የተለያዩ የጦር መርከባቸውን፣ በጣም ሶፊስቲኬትድ የሆነ ጀቶቻቸውን ከጥቅም ውጭ እያደረጉት ነው የኢራን ሚሊቴሪ እና አፐር ሃንዱን የኢራን ሚሊቴሪ ይዟል። እና በዋነኛነት እንግዲህ ዶናልድ ጄ ትራምፕ ወደ ቻይና ሄደው ዢጂንፒንግን ሲያገኙ የኢራንን ጦርነት እንዲያረግቡላቸው ነው። እና የሚጠይቁትም ነገር ኢራን ከኒኩለር ፍሪ እንድትሆን ነው። በእርግጥ አሜሪካኖችን የኢራን ኒኩለር መያዝ አስክቷቸው ነው ወይስ ምንድን ነው? ኤክስኪውዝ ነው። ወርልድ ዶሚናንስ ለመሆን መጠው ነበር። ያልጠበቁት ነገር ደርሶባቸዋል። ኢራኖች ከ20 ዓመት በላይ ለአሜሪካ ኢምፔሪያሊዝም ተዘጋጅተው ነበር። ያንን አልጠበቁም። በእርግጥ አሜሪካና እስራኤል በከፍተኛ ሁኔታ ተዘጋጅተው መሪዎቻቸውን ሁሉ ገለውባቸው ነበር። ግን የኢራን ሚሊቴሪ ወይም ጋቨርንመንቱ ሞዛይክ እንደሆነ አላወቁትም። ሞዛይክ ማለት የተደበላለቀ ከለር ነው። አንድ አይነት ከለር አይደለም። ልክ የተደበላለቀ ብዙ አይነት ከለር ስለሆነ ያንን ከለር ማጥፋት አይቻልም። እና የኢራንን መንግስት እንደዚሁ ነው። አንድ ወጥ አይደለም። የተለያዩ ክፍሎች የተለያየ ኃይል አዛዥ አላቸው። ይህ ነገር ቢደርስ የማዘዝ አቅማቸውን መጠቀም እንደሚችሉ ያን ያህል ሰርተውበት ነበር። መሪዎቻችን ቢገደሉ ምን ማድረግ አለብን ብለው ለካ ተዘጋጅተው ነበር እና መሪዎቻቸውን ገደሉባቸው። ግን ጦርነቱን ሊያሸንፉት አልቻሉም። ከዚህ በኋላ ሆርሙዝ ላይ አሜሪካ ከስራለች። የአሜሪካ the old world order on the verge of collapse አዲስ ዓለም እና አዲስ መሪ መጥቷል። ያ ደግሞ ቻይና፣ በቀጣይነት ራሻ ነች። ኢኮኖሚውም ባልታሰበ ሁኔታ እየተቀየረ ነው። ትልቁ የዶላር ኃይል በስዊፍት ነበር። የአሜሪካንን ግምጃ ቤት ሳይነካ የሚያልፍ ንግድ አልነበረም። አሁን ግን እሱ ሁሉ እየቀረ ነው። እነ ብራዚል በቢሊየን የሚቆጠር ከረንሲ በብሪክስ አማካኝነት እየተገበያዩ ነው ከራሻ ጋር፣ ከተለያየ ሀገር ጋር። አፍንጫዋ ስር ያለችው ብራዚል ማለት ነው። ሌሎቹም እንደዚሁ። ይሄ ኢኮኖሚው አሜሪካ የተከበበችበት ነው ማለት ነው። እና ይሄን ስንመለከት እንዴት ከጨዋታ ውጪ እየሆነች እንደሆነ አሜሪካ ልንረዳ እንችላለን ማለት ነው። ለዛሬ ያለኝ አናሊሲስ ይህን ይመስላል። አመሰግናለሁ።